እሺ ከዛ ከውጭ ይሻላል ሞቃሉት ጥያቄው ባቀረብችልኝ ጥያቄ መሰረት የትግርኛ ተናጋሪዎች በኋላ ሌላው ደግሞ ለፊት ግንባር የሚጋፈጥ ሁኔታ እንዴት ነው ለዚህ በወገለ ነበር እንግዲህ ካቃንጣር ነው ግሩፕ ኦሬዲ አለ ያ ግሩፕ እንዳለ ሆኖ ሲስተማቲካሊ ነው ሌጋሊ አይደለም ሆኖም ግን አሁን ልዩነቱ በአመራር ላይ ነው ከታች እስከ ላይ ድረስ ጠቅላላ የትግርኛ ተናጋሪዎች በመሆናቸው አመራሩ በሌላው ብሔረሰብ ላይ በሌላው ብሔረሰብ ላይ የሚያሳድረው ጫና ውጊያውን በፍላጎት አለመቀበል ጥርጣሬ ያለው ሁኔታዎች ለመኖራቸው ምክንያት ውጊያው ሊበላሽ አንድ አስተዋጽኦ እንዳደረገ ነው እና ግንባር ቀደም ተዋጊው ሲስተማቲካሊ ካልሆነ ሌጋል አይደለም በአመራሩ ላይ ግን ልዩነት አለ ሙሉ በሙሉ አመራሩ ትግርኛ ተናጋሪ ነው ማለት ይቻላል አልፎ አልፎ ሌላ ብሔረሰብ የሌለበት ማለት አይደለም ከዛ አንፃር ሌላ ጥያቄዎች እንዳይነሱ አጠቃላይ ሚኒስትሩ እንዳይወጣ ከመከላከል አኳያ ከታች እስከ ላይ እንደዛ ሲሆን በሲቪሉ ደግሞ የወያኔ መሪዎች በብዛት ስለተሰማሩ ጦርነቱ ሀቅ ኖሮት ከወረራ አንጻር የተካሄደ ሊመስል በመቻሉ ምክንያት ህዝቡ ፈንቅሎ እንዲወጣ አድርጎታል ሚኒስትሩን ግን አላወቀውም ኢትዮጵያ የሚያውቀው እንግዲህ እያንዳንዱ ሰው ከቤቱ ወጥቶ እንኳን ሰፈር ጋር በሀዘን ላይ ያለ ሲነጋገር ሊረዳው ይችላል ከዛ አንጻር እናንተ አሁን እኔ ራሴ ግን አሁን ኢትዮጵያ የሆነች ከሌላ አቅጣጫ መጥተሽ ስታነጋግሪን ለኛ የሚሰማን ለምርኮኞች የሚሰማን ደስታ ፍጹም ከፍተኛ ነው ቤተሰብ እንዳነጋገር ነው የምንጎዳው ይሄም ራሱ መስከሩ የኤርትራ መንግስት አንድ ጉዳይ ነው እኛን እንግዲህ እኛ እዚህ ቦታ ላይ ያለን የኢትዮጵያ ምርኮኞች በኤርትራ ያለ ነው አንደኛ እንዴት ናቸው ሰላም ነው ጤንነታችን ተጠበቀ ነው ህክምና እናገኛለን ሻወር እናገኛለን የኤርትራ ወታደሮች የሚወሉትን ምግብ ነው የምንመገበው ያለ ነው የኤርትራ መንግስት ምረት አልጎልነት ከምንለቀቅ ድረስ በተስፋ ላይ ያለ ነው ዋናው ተስፋችን ግን ሁለቱ ሀገሮች እንዲታረቁ የዓለም ጥረት እንዲያደርግበትና በውጭ በኩል ሀገር ውስጥ ችግር ስላለው ከውጭ የሚመጣ ፕሮፓጋንዳ መሆን አለበት ከስቃታ ከውጭ ተጀምሮ ሀገር ውስጥ ያለው ኢትዮጵያዊ ጦርነቱን የሚያስቆምበት መንገድ በተፈጥሮልን አንደኛ ሰላም ይፈጠራል ሁለተኛ እኛም ተፈተን ወደ ሀገራችን የምንሄድበትን እድል ይገጥመናል ብለን እንተማመናለን ለሶኬት አካባቢ ነው እኔ አብዛኛው የኖርኩት ይርጋለም የምትባል ከተማ ነው ያለሁት ቤተሰብ እርግጥ የለኝም ግን ወንድሞች አሉኝ ማለት ዋይድ የሚባል ሚስት የለኝም ልጅ የለኝም ሌላ ፕሮሰስ የለኝም አጠቃላይ ራሴን ችዬ ነው የምንቀሳቀሰው ማለት ነው እና እንድንቀሳቀስ በተፈጥሮ ለሰው አዛኝና ለህዝብ ስል የመስዋዕትን ከፍዬ እኔ አንድ ሰው ነኝ ስለኝ መስራት ደስ ይለኛል ለህዝብ ጥሩ ነገር መስጠት ደስ ይለኛል ሀቅ ባለውና ሀቅ ከተዛነፈች ግን ያው ብዙ እንግዲህ በዚህ ያልወደድም እንግዲህ ሀቅ ውሸት ሲደጋገም እውነት ሊመስል ይችላል እንጂ እውነት መሆን አይችልም እና ሎጂክ ተከትዬ እሄዳለሁኝ በእድገትም ይሁን በማንኛውም የሚደረግብኝ ተጽዕኖ ተቋቁሜ ነው ስሰራ የቆየሁት ኦልሬዲ አንድ የታባ ሀቅ በመኖሩ ምክንያት ባላምንበትም ጦርነትም እንድንገባ ያደረገው ለመጨረሻ አካባቢ በተበላሸው ጦርነት ሂደት ብዙ ህዝብ እልቂት በማየቴ ጦርነቱ ማካሄዱ ትክክል ስላልሆነ ፖለቲካውም ላባው መሆኑ ችግሮቹ የሰፉ በመጡበት አጋጣሚ ውጊያ ውስጥ ገብቼ ልማረክ እያለሁ ማረጌ ያው በደርግ ጊዜ መቶ አለቃ ነኝ አሁን መቶ አለቃ ነኝ 11 አመት ማለት ነው ባለንበት እየሄድን ነው እኔ ብቻ ሳይሆን ሌሎችም እንደዛ እያደረጓቸው ነው የሰባት አመት ደሞዝ ይከፈላቸዋል የተባሉትም ለውሸት ለኮታቸው ለማስወጣት ሲጨንቀው የተደረገ እንትን እንጂ ተከፍሏቸው እንዳልቀጠሉና 2000 የሚሆኑ ወታደሮች በካዋሻራ ወደ ቤታቸው እንደተመለሱ በአጠቃላይ ድራማ ነው በህዝብ ውስጥ የሚካሄደው እንቅስቃሴ በሰው ህይወት ላይ የሚነገረው ድራማ ነው ከጥቅም አንፃር ማለት ነው በስልጣን ላይ የሚገኙ ከፈለጉ ውጭ ሀገር ይላሉ ከፈለጉ ጥሩ ኑሯቸው አመቻችተው ሊኖሩ ይችላሉ የሚሞተውና የሚያልቀው የድሃ ልጅ ግን የሚያስታውሰው አላገኘም እኔ አሁን ቅድም ስመጣ ሳያቸው ኳስ ተጫዋቱ ነው ያላችሁት ይሄ ሁልጊዜም ያለ ዝግጅት ነው አዎ በርግጥ እናንተ ስትመጡ ይሄን በማየታችሁ ጥሩ አጋጣሚ ነው አሁን እዚህ ነው ማዕከል የሚያደርግልን የመብት ሰብአዊነትን የጠበቀ ኢንተርናሽናል የምርኮኞችን አያያዝን እንትን የተከተለ ነው ኳስ መጫወታችን በፍጹም የሚያስደንቅ ነው
ከኤርትራ ወታደሮች ጋር እንጫወታለን። እጅ ከፈቱት ጋራ እንጫወታለን። ብዙ ቡድኖች አሉ። በዛ እንቅስቃሴ ራሳችንን መንፈሳችንን እናድስበት ጊዜ የምናሳልፍበት የተለያየ ነገር እየፈጠረልን አዝናኝ ነገሮች እየተዘጋጀልን በዛ ጊዜያችንን እንድናሳልፍ ለማያ አለ። አሁን ያ ሁሉ ቅድም ስትመጡ ያያችሁት ምርኮኛ ነው ቁጭ ብሎ ቲፎዞ ማለት ነው እና ልክ በሲቪል ደረጃ እንደሚካሄድ ስታዲየም አይነት ጫወታ ነው። ይሄ ምንድነው? ይሄ መድረጉ ራሱ ለኛ ለመንፈሳችን የሚፈጥርልን ጫና ከፍተኛ የስነ አእምሮ ደስታ ፈጥሮልናል። መታፈራችንን ያስረሳናል ማለት ነው እና ቡድን አለ በምርኮኛ ውስጥ እንዝናናለን፣ ኳስ እንጫወታለን ማለት ነው በስነ ስርዓቱ ማለት ነው። እነዚህ ህጻናቶች አሁን ያያቸው ህጻናቶች ዛውጭ ቁጭ ብለው ግማሾቹ እርሶ መቼም ቀድሞ ያው የመለየው ለባሽ ስለነበሩ ለየት ይላል። እነዚህ ልጆች እሺ ሲወሰዱ እንዴት ነው የሚቀጠሩት? በጣም ህጻናቶች ናቸው። ምንስ ጥይት ይዘው ለመታኮስ እንዴት ይችላሉ? ልጆች ተብለው ከነሱ ይጠበቃል። መሳሪያውንስ እንኳን እንዴት ይችሉታል? የልጆች ችግር አይደለም፣ የመንግስት ችግር ነው። ምክንያቱም እነዚህ ከእናትና ከአባታቸው ጠፍተው ሾልኮ የወጡ ናቸው። መንግስት ግን ልጅ ናቸው ብሎ መመለስ ሲገባው ዝም ብሎ ለጦርነት እንደማገዱ እንዲማገዱ ማድረጉ አንድ ትልቅ ችግር ነው። የችግሩ መገለጫ ሊሆኑ ይችላሉ። እነዚህ አሁን ያደጉት እንዲያውም ብዙ ናቸው እና ከዚህ ባሱ አሁን እነዚህ በህይወት ተርፈው ድል አግኝተው ተማርከው ወይም በህይወት ተርፈው አይተሻቸው ሊሆን ይችላል። ሌላ በጦር ሜዳ የሞቱት ደግሞ ከዚህ ያነሱ ምን ያያቸዋል። በጣም ጠላት ጥይት መሸከም ቀርቶ አንድ ክላሽ የማይችል ጦርነት ምን እንደሆነ የማያውቁ ጦር ሜዳ ሲባል ኳስ ሜዳ ይመስላቸው ህጻናቶቹ የተሳተፉበት ጊዜ ነው። ያሰለጥናቸዋል ቀደም ብለው ወንድም ብሎ እኔ እንደቂል የምጠይቀው ወታደሩ እንትን ስለሌለኝ ነው። ባድግበትም ፍቅር ቢኖረኝም ለመለየው ለባሽም እዚህ የሚያመጣኝ ያ ፍቅር ቢሆንም አላውቀውም። ያሳዝናል። በርግጥ ግን ስልጠና ሊካሄድ እንዴት እንደነዚህ ህጻናት ልጆች ለጦርነት እንዴት ይሰለፋሉ? ምን እያደረጉ ነው? እያስተማራቸው ነው? ያሳያቸዋል ወይንስ አይን እያየ እንዴት እንደይሳልጅ ይላካል? አሰልጣኝ መኮንኖችስ እንዴት አድርገው ነው ያንን የሚያው? እኛ የነበርነው እንግዲህ ጦር ሜዳ ነው። መንግስት የላከልንን ህጻናቶችን ተቀብለን ወደ ውጊያ ቦታ ላይ ይዘን ስንገባ ራሱ የሚሰማን ጫና አለ። በአጠቃላይ ችግሩን በስፋት ባጭሩ ጠቅላላ አድርጌ ገለጽኩልሽ መሰለኝ። ሁኔታው ሊያሳዝን ይችላል፣ ለእኛም አሳዝኖናል። ባልጠፋቶ ማለት ነው። ቀድሞውንም ይሁሉ ጦርነት መምጣት አልነበረበትም፣ በሰላማዊ መንገድ ማለት ይችላል። እየተቻለ ግን ህጻናቶች ወደ ጦር ሜዳ ማስገባትና ማለቱ የሞተውም ራሱ ያው ተረው እንጂ ከዚህ የሚባሱ ህጻናቶች በጦር ሜዳ ታይተዋል። ያሉት መኮንኖች ደግሞ ጫና አለባቸው። ቅድም አልተረዳሽም ይላል እንጂ አመራሩ የትግርኛ ተናጋሪ ነው። እንደዚህ ያለ ጥያቄዎች እንዳንጠይቅ እንዴት እንደዚህ ያለ ህጻን ወደ ጦር ሜዳ ይገባል ብለን እንዳንጠይቅ ሊያስነን የሚችል በየደረጃ የተዋቀረው የትግርኛ ተናጋሪ አመራር ነው። በሲቪል ደግሞ የሲቪል ወያኔ ካድሬዎች ተሰማርተዋል። በደርግ ጊዜ በኃይልና በጉልበት ነበረ ደርግ እያስወጣው ለጦርነት ማግደው። አሁን ግን በፖለቲካ እያሳመነ ነው። እነዚህ ህጻናቶች ደግሞ ጦር ሜዳ ሲባል እንደ ኳስ ሜዳ በስሜት ይወጡ ናቸው፣ አያውቁትም። ሌላውም ህጻናት ደግሞ ይሄን ስለማያውቅ ዝም ብሎ ይገባል። መንግስት ይሄን ብሎክ ማድረግ የነበረበት መንግስት ነው። ከመንግስትም በየደረጃ የሚገኙ አመራር ነው። አመራሩ ደግሞ እያወቀ ነው። ይሄ እኮ ነው ጥላት እንትናችን ችግራችን አንዱ። ለመጨረሻ ጊዜ ምንድነው በቀጥታ ለኢትዮጵያ ህዝብ ውጭ ያለው ማስተላለፍ? እኔ መቼም አንድ ብቻ ብዙ ኢትዮጵያ ያለ በብዙ ሺህ የሚቆጠር ኢትዮጵያዊ ነው አሜሪካ ነገር ነው። ምን ብናደርግ ነው ሰላም ጦርነቱ እንዳይቀጥል ማድረግ የምንችለው? በጣም እየተዘጋጀ ነው። በሁለቱም ሳይድ ሳይው በጣም ያስፈራል፣ ያሳፍራል። በዛ ላይ በእውነት የሚደረገው ጦርነት እና እንደው ባጭሩ ለኢትዮጵያ ህዝብ ምንድነው ማስተላለፍ ይፈልጋል? እኔ ምን አስተላልፋለሁ? ራሱ ዓለም የሚያውቀው ጦርነት ራሱ የኢትዮጵያ ህዝብ በውስጥም ያለው በውጭም ያለው ተገናኝቶ ሰፊ ቅስቀሳ ያስፈልጋል። አሁን ኢትዮጵያ አሁን በሴትነትሽ ስንት ወንዶች እያሉ መጥተሽ ስታነጋግረን ራሱ ሌሎቹ ስለምን አይንቀሳቀሱም? እንደዚህ ነው። ሁለተኛ ደግሞ ውጭ ያለው ኢትዮጵያዊ ገንዘብ አሰባስቦ ለተጎዱ ወገኖቻችን የሚልከውን ገንዘብ
ገንዘብ ተሰባስቦ ለተወዱ ወገኖችና ለተለያየ ፋብሪካ ኢንዱስትሪ ልማት መዋል ሲገባው ለመሳሪያ መግዣ የሚውለው ገንዘብ ቁጥጥር ያስፈልገዋል። አንድ ሁለተኛ ደግሞ ጦርነት የሚቆምበትን መንገድ ውጭ ያለው ኢትዮጵያዊ ነው አሁን ጥረት ማድረግ ያለበት። ሀገር ውስጥ ያለው አይመቸውም በሚስጥር ካልሆነ በችግር አለው ማለት ጫና አለው። ጫና በስሜት ተቀስቅሷል። አሁን እኛ ደግሞ እነሱ ዝም አሉ ነው የምንለው። ዝም ብለዋል። በርግጥ ግን ውስጥ ያለው ኢትዮጵያዊ ውጭ ያለው ኢትዮጵያዊ ጦርነቱን የሚያስቆምበት መንገድ መፍጠር አለበት። የሚያስተባብር ኃይል መኖር አለበት። ጠንካራ የፖለቲካ ድርጅት ባለመኖሩ እኮ ነው አሁን ይሁሉ። ስለዚህ ይሄ ድርጅት አያስፈልገውም። ህዝብ አሁን ከህይወት ማጣት የበለጠ የሚመጣ ነገር የለም። ስለዚህ ያለው ሁኔታ በሰላማዊ መንገድ የሚፈታበት መንገድ መኖር አለበት። ለጊዜ ጦርነቱ የቆመ ይመስላል ነገም ሊቀጥል የሚችልበት ሁኔታ እየተባባሰ እየፎከረ የሚገኘው መንግስት ጦርነቱን አስቆሞ ዩኒቨርሲቲውም በተለይ ዩኒቨርሲቲውን መያዝ ከዩኒቨርሲቲው ከተማሪዎች እንቅስቃሴ ከዩኒቨርሲቲ ጀምሮ ውጭ ያለው ጦርነቱን የሚያቆምበትና በሰላማዊ መንገድ የሚፈታበት ጥረትና አገር ውስጥ ያለው ደግሞ የዲሞክራሲ መንግስት ከተባለ ደግሞ ሰላማዊ ሰልፍ ፍቃድ ጠይቆ ጦርነቱ የሚቆምበትን ሁኔታ መጀመር አለበት እና ሰላም የማይፈልግ ህዝብ የለም። ሁለቱ ሀገሮች ደግሞ ቀደም ሲል አብረው የሚኖሩ ናቸው። እንዲጋጩ ያደረገው ደግሞ ያለው ስርዓት ነው። ስለዚህ ላለው ለኢትዮጵያ መንግስት ለወያኔ መንግስት ነገ ተጠያቂ መሆኑ የሚታወቅ ቢሆንም አሁን ሰው ከሞተ በኋላ ጥያቄው ወደ ኋላ ሆኖ ጦርነቱን የሚቆምበት መንገድ በስፋት ቅስቀሳ ያስፈልጋል። ለኢትዮጵያ እንደገና መለወጥ ያስፈልጋል። ችግሩን አቁም እኛ በጦር ሜዳ ያለንና ተማርከን ያለን ለኢትዮጵያ የምናስተላልፈው መልእክት እስላም ክርስቲያንም አብሮ የሚኖር በጸሎቱ ይቀጥልበት። እንደገና ደግሞ ህዝቡ ልጆቹን መርቆ ለጦር ሜዳ ከሚልክ ልጆቹን መርቆ የሚያስቀርበትን መንገድና ለሰላም ጥረት አድርጎ የሚነሳበት መንገድ መኖር አለበት ጊዜ በማይፈጅ ሁኔታ። ይሄ ሊሆን ካልቻለ ነገም ለውጥ የለውም ማለት ነው። ስለዚህ ብዙ ህዝብ ያለቀሰበት ብዙ ህዝብ የሞተበት ጦርነት እንደ ቀላል ጉዳይ ሳይታይ ትኩረት ተሰጥቶበት በአፋጣኝ የሚቆምበት መንገድ ኢትዮጵያ እጁን አጣምሮ ቁጭ ብሏል ማለት ይችላል። በስቃይ ላይ ያለው ወገን ረስቶታል ማለት ይችላል። ይሄን ጊዜ በማይጠይቅ ሁኔታ ተንቀሳቅሶ ይቀጥል ውጤት ሊኖረው ይችላል የሚል እምነት አለን። እኛ እንግዲህ በሰላም መንገድ ተጠብቆልን እንገኛለን። እኛን ታው ማዕከል ማድረግ ያለበት ኢትዮጵያ በጦር ሜዳ በየሰዓቱ የሚሞትበትን ልጁን አስታውሶ ለራሱ ሲል መፍትሄ መፈለግ አለበት። መፍትሄው ራሱ ያውቀዋል ኢትዮጵያ። አካባቢ እናንተ መጣ